هلا والله ዛሬ እንግዲህ ስድስተኛው አጠቃላይ የስፖርተኞች ውድድር ከ9 ዓመት በኋላ በጅማ ከተማ ዛሬ እየተካሄደ ነው ያለው። መክፈቻው በቀደም ነበር። ዛሬ ደግሞ በብስክሌት ውድድር 120 ኪሎ ሜትር ትግራዋይ አንደኛ በመውጣት ይሄን ውድድር አሸንፏል። ትግራዋዮች እንኳን ደስ አላችሁ። የመላው ኢትዮጵያ ስድስተኛ ዙር ውድድር እንግዲህ በጅማ የተካሄደ ነው። ዛሬ ትግራውያን ታሪክ ሰርተዋል። ወርቅ በወርቅ ሆኗል። የኢትዮጵያ ባህልና ስፖርት ሚኒስቴር ዴኤታ የተከበሩ አቶ መኪዩ መሐመድ ለሻምፒዮኖቹ ወርቅ እያጠለቁ ነው። ትግራውያን በሙሉ እንኳን ደስ አላችሁ። የተከበሩ ሚኒስቴር አቶ መኪዩ ከልብ እንወዳችኋለን፣ እናመሰግናለን። አሸናፊዎች እንኳን ደስ አላችሁ። ከትግራይ ክልል የመጡት ተወዳዳሪዎቻችን በብስክሌት ያሸነፉት እነዚህ ናቸው። አንደኛው ስም ማን ነው? አብይ አለም ይባላል ስሜ። ውድድር እንዴት አየው? ውድድሩ በጣም ከባድ ነው። በጣም እንደ ጥበቅነው አይደለም። በጣም ፈትኖሃል? አዎ። ግን ስላሸነፍክ ምን ተሰማ? በጣም ደስ ነው ያለኝ። ወዳል? አዎ በጣም ምክንያቱም ክልልን ወክዬ ስመጣ እና ወርቅ ይዤ ሲሄድ በጣም ነው ደስ ያለኝ። ስለዚህ በመላው ዓለም ያሉ ያንተ ቋንቋ ተናጋሪዎች ትግራውያን ይሄን ቪዲዮ ስለሚያዩ በትግርኛ ደግሞ የሆነ ነገር በላቸው። እሺ ለትግርኛ ተዛረውቲ ሰማዕት ሁሉም ያው ጅማል ነበረ ሳይክል በሙሉኩም አብለለኹም ሪኹም ኢለ ተስፋ ይገብርና ሳይክል ቀደመቶ ጽናኔና ወርቀም ጽናኔና እንኳን ደስ ወለኩም እንኳን ደስ ወለና እንኳን ደስ አለ። በውድድሩ እንግዲህ አንደኛው የወጣው ወንድማችን እሱ ነው። እንኳን ደስ አለ። በመጀመሪያ እንኳን ደስ አለ። እንዴት ነበር ውድድሩ? ጥሩ ነው። በጣም ፉክክሩ ኃይለኛ ነበር። እሺ ስላሸነፍክ ምን ተሰማ? እኔ ደስተኛ ነኝ። ደስ ብሏል? በጣም ደስ ብሎኛል። ኢራ ወንድ ኢሪያ ከኬሳ ወንድ